ተበተታለለ መንሰቶ ይሁዳ ስጋዬን ቆርሼ ደሜን አፍስሼ መስዋዕት ሆኜ አድንሃለሁ ብሎ ቃል ኪዳን የገባለት ጌታ ሞትን ያጠፋ ዘንድ የሞትን መውጊያ ይሰብር ዘንድ ለመታረድ እንደሚነዳ በሚሸልቱት ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተሉ ጎተቱት። እየገፉና እያዳፉ ወደ ጲላጦስ ወሰዱት። ሐዋርያት በጌታ መያዝ ተበታትነዋል። የእረኛው መመታት መንጋውን በትኖታል። ይሁዳ ጌታን ለካህናት አለቆችና ለሮም ወታደሮች አሳልፎ ከሰጠው በኋላ ዳግም ወደዚህ አካባቢ ዝር አላለም። ድንግል ማርያም የፋሲካን በዓል ማክበርን ስታስብ የልጇን መያዝ ሰማች። ልጇ መከራ ወደሚቀበልበት አይሁድ ግፍ ወደሚፈጽሙበት ወደ ኢየሩሳሌም እንዲወስዷት ከሐዋርያት አንዱን ፈለገች። አይሁድን ስለፈሩ ሁሉም ጥለዋት ሸሽተዋል። ከጴጥሮስ ጋር ለመሄድ ጴጥሮስን ፈለገች። እሱስ የካህናት አለቆችን ስለፈራ ልጅሽን አላውቀውም ብሎ ሸሽቶ ተደብቋል አሏት። ዳግመኛ ስለ ወንድሙ ስለ ያዕቆብ ጠየቀች። እሱም ሲይዙት ልብሱን ጥሎ ሸሽቷል አሏት። እንድርያስን ፈለገች። እሱስ ከልጅሽ ጋር ወደ ከተማ አልመጣም አሏት። ቶማስም እንዲሁ ሸሽቷል። በርተሎሜዎስን ጠየቀች። ከሁሉ አስቀድሞ ሸሽቷል አሏት። ፊልጶስን ጠየቀች። እሱስ አንድ ጊዜም አልታየም አሏት። ማቴዎስን ጠየቀች። እሱማ ግብር ተቀባይ ስለነበር ከሁሉ ይልቅ ፈርቶ ተሸሽጓል አሏት። ሁሉንም አንድ በአንድ ጠየቀች። ከእርሱ ጋር ወደ ቀራንዮ ከሄደ ከዮሐንስ በቀር አንድም አላገኘችም። እያለቀሰችና እያነባች ወደ ቀራንዮ ገሰገሰች። ሁሉም ፈርተው ተሸሽገዋል። አንድስ እንኳን አብሮት የሚሆነው መከራውን የሚጋራው ባለመኖሩ እኒያ ጸሐፍትና የካህናት አለቆች ይግባኝ ብሎ የሚጠይቃቸው፣ ተው ብሎ የሚከለክላቸው፣ በቃችሁ ብሎ የሚያግዳቸው ባለመኖሩ በመድኃኔ ዓለም ላይ መከራና ስቃይ ያበዙበት። ጲላጦስ እንደ ሕጋቸው ሞት እንዲፈርድበት አደባባይ አቆሙት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት እርሱን በአደባባይ አቆሙት። ይሰው ሕዝባችንን ሲያጣምም ለቄሳር ግብር እንዳይሰጥ ሲከላከል ደግሞም እኔ ክርስቶስ ንጉሥ ነኝ ሲላገኘ ነው ብለው አሳጡት። ሰንበትን የማያከብር የእግዚአብሔር ወገን ያይደለ ነው እያሉ አጣሉት፣ አካሰሱት። እርሱ ግን በሰንበት የታመሙትን አዳናቸው፣ የሞቱትንም ማስነሳቸው። በምኵራብ ውስጥ እጁ የደረቀች አንድ ሰው አገኘ። አይሁድ ግን ያጣሉት ያካሰሱት ዘንድ በሰንበት ያድነው እንደሆነ ብለው ይጠባበቁ ነበር። ጌታም እጅህን ዘርጋ አለው። እጁን ዘረጋ፣ ድና እንደ ሁለተኛይቱ ሆነችለት። አይሁድ ግን ሰንበትን ሻር ያሉት። ከወደፊቱ ሆዱ ያበጠ አንድ ሰው ነበር። ጌታችንም ይህንን ሆዱ ያበጠውን ሰው ይዞ በሰንበት አድኖ ሰደደው። አይሁድ ግን ሰንበትን ሻር ያሉት። በሰንበት ሲያልፍ ዕውር ሆኖ የተወለደ ሰው አገኘ። በምራቁ አፈር ለውሶ አይኑን ቀብቶ ሄደህ በፈሳሽ ውሃ ታጠብ አለው። ሄዶ ታጠበ፣ እያየም ተመለሰ። አይሁድ ግን ሰንበትን ሻር ያሉት። አረካ ሰማዳኑ ማክናት ጎባጣውን ማክናት ጎባጣውን የበደለኛ ነው ሊሰቀል
ይገባል ይሰቀል ይገባል ቸሩ ሆይ ቸሩ ሆይ ለእኛ ብለህ ተሰቀልከይ ጲላጦስ ፊት ያቀረቡት የወንጀል ክስ ጲላጦስን ይሰው ወንጀለኛ ነው ሊያሰኘው ግን አልቻለም በቅናት እንዳስያዙት ያውቃልና ጲላጦስ ለተሰበሰበው ሕዝብና ለጸሐፍት ፈሪሳውያን እኔ በዚህ ሰው አንዳችን በደል አላገኘውበትም እናንተ እንደ ሕጋችሁ ወስዳችሁ ቁጡት አላቸው ካህናት አለቆች ተንጫጩ ከገሊላ ጀምሮ እስከዚህ ድረስ በይሁዳ አውራጃ ያስተማረ ሕዝቡን ያውካል ያሉ ሁሉም ጮሁ ጲላጦስ ገሊላ የሚለውን ቃል ሲሰማ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ የገሊላ ሰው መሆኑን ሲረዳ ይሄ የሄሮድስ ግዛትን የሚመለከተው ብሎ ወደ ሄሮድስ ላከው ያን ጊዜ ሄሮድስ በኢየሩሳሌም ሳለ ጌታ ወደርሱ ተላከ ጌታችን ኢየሱስም ከመገዛት ነፃ ሲሆን በትህትና ሄደ እርሱ የምድራውያንና የሰማያውያን ገዢ ሲሆን እርሱ የሰማይ ንጉስ ልጅ ሲሆን አይሁድ እየገፉና እያዳፉ ሄሮድስ ዘንድ ወሰዱት ሄሮድስ ክርስቶስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው ስለርሱ ብዙ ሥራውን በሰማ ጊዜ ሊያየው ከብዙ ቀን ጀምሮ ይመኝ ነበርና ሄሮድስ ከመጓጓቱ የተነሳ ደግሞ ደጋግሞ ጠየቀው መረመረው እርሱ ግን ቃል አልመለሰም ጸሐፍት ፈሪሳውያንና የካህናት አለቆች ዝም ስላለ ቁመው ያጣሉት የሐሰት ክሳቸውን ይደረድሩ ጀመር ሄሮድስም ለእኒያ ርኅራኄ ለሌላቸው ወታደሮች በያዙት ጅራፍ እንዲገርፉት ትእዛዝ አስተላለፈ በእርሱ ግርፋት የአዳምን ግርፋት ሊያስወግድ በሄሮድስ ትእዛዝ ብዙ ተገረፈ ስጋው እየተቆራረጠ ደሙ እንደ ውሃ ወደ ምድር ፈሰሰ ኢየሩሳሌምን የሚገዛት ሄሮድስም ጌታ ኢየሱስን አቃለለው ይሰው ሞት ይገባዋል ብሎ መልሶ ወደ ጲላጦስ ላከው በዚያች በመከራው ቀን የፍቅር የእርቅ የይቅርታ ቀን ኃጢአት የሚያስተሰርይባት ቀን የሕይወትና የድነት ቀን ናትና ከቀድሞ ጀምሮ ጸብና ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ ጌታ ወደ ጲላጦስ ተመለሰ ጲላጦስ ሄሮድስ ወደርሱ መመለሱን ሲረዳ የተሰበሰበው ሕዝብ ወደ ሄሮድስ ላኩት እርሱም መልሶ ወደኔ ላከው እነሆ እሱም ለሞት የሚያበቃ ይሰራ የለም ስለሆነ ገርፌ ልተው በማለት ተናገራቸው ብለው ጮኸው ተናገሩ ጲላጦስም መልሶ መላልሶ ክፋት ስላላገኘበት ያድነው ዘንድ ወይንም ገርፎ ይለቀው ዘንድ ጠየቃቸው ሕዝቡ ግን በታላቅ ቃል እየጮሁ ስቀለው ስቀለው በሞት አስወግደው በርባንን ፍታልን እርሱን ግን ስቀለው አሉ በንጹህ ደም የታጠበ ብዙ ነፍሳትን የገደለ ሽብር ዋይታና ሁከት ያነገሰ በርባን ይፈታልን በደል ያልተገኘበት ንጹሕ ባዲ ክርስቶስ ግን ይሰቀል አሉ ይሰቀል ሰቀል ይሰቀል ሰቀል ይሰቀል ሰቀል
የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጿል? እንዳለ ነቢይ ይሰቀል የሚለው የካህናት አለቆችና የሕዝቡ ቃል በረታ። ሕዝቡና ጲላጦስ እንዲህ ሲነጋገሩ የጲላጦስ ሚስት በዚህ ንጹሕ ሰው ደም ኃላፊ እንዳትሆን ወቅ የሚል መልእክት ካየችው ሕልም ጋር አብራ ላከችለት።